ሽሮ ለመብላት የተከፈለ ትልቁ መስዋዕትነት። ባህር ዳር ለመጀመሪያ ጊዜ ረግጠናል። ምንድነው መሞከር የምትፈልገው? ባህር ዳር መላጣው ሽሮ ከአዲስ አበባ ባህር ዳር 560 ኪሎ ሜትር አቋርጠን ሄደናል። ከ8 ብር ጀምሮ የባህር ዳርን ህዝብ ሽሮ ያበላውን ዝነኛውን መላጣ ሽሮ አግኝተነዋል። እንደምታዩት በጣም ልሙጥ ሽሮ። አሁን የአንድ ሽሮ ዋጋ ስንት ይመስላችኋል? ስንገባው ሽሮ እኛም ስንሰማ ደንግጠናል። ከሽሮ ባሻገር የሆነ ሽሮ ነው። ባህር ዳር ድረስ ሄዳችሁ ጽድት ያለ ሆቴል ውስጥ ለአንድ ምሽት አዳር ስንት እንደምከፍሉም ጠይቀናል። ሲንግል ሩማቸው ነች 2000 ብር ነው። ይሄ በጣም ሰፊ ነው። ዋጋው 6700 ብር ነው። አሪፍ ገበታ ባህር ዳር ገብቷል። እንዴ ጣና ውስጥ ገቦ ቤተሰቦች እንዴት ናችሁ? አላችሁ ወይ? የመጀመሪያውን የአሪፍ ገበታ ትራቭል እንግዲህ ከዶሜስቲክ ፍላይት ጀምረናል። ባህር ዳር እንሄዳለን። ባህር ዳር ላይ በጣም አሪፍ የሚባሉ ምግቦችን እንዲሁም ባህር ዳር ለመጀመሪያ ጊዜ ነው የሚሄደው። ባህር ዳር ምን አዲስ ነገር አላት? ምን አይነት ባህላዊ ነገሮችን እናያለን? ከተማዋስ እንዴት ናት የሚለውን እናያለን ማለት ነው። 10,000 ገብተናል። በጣም እናመሰግናለን። የገባን ነው። ባህር ዳር ስንደርስ ደግሞ ሙሉ እናሳያችኋለን። የመቻችሁ የፕሌን ውስጥ ምግብ ምንድነው የሚመስለው የሚለውን ደግሞ እስቲ ላሳያችሁ። የዶሜስቲክ ፍላይት ማለት ነው። ሳንዱች ያለው ሳንዱች እሺ፣ አሪፍ ነው። ሶፍት አለችው እና ጎልድ ውሃ። በፊት ጁስ ነበረ በፊት። አሁን ጎልድ ውሃ ነች። ሳንዱቻቸውን እስኪያት ሳንዱች ታያችኋል። በጣም ጩጬ ነች። በስ ቺክን ሳንዱች ነው። ዶሮ ደቀቅ ተደርጎ ቺክን ሳንዱች ነው ያስታውቃል። ስማሙ ምንም አይልም። የፕሌን የከፈልነው ስንት ነው? 7000 ምናምን ብር። አሁን ጁሷን ተቀንሳለች፣ ግን ይሁን ዋናው በሰላም መድረሳችን። የብዙዎቻችሁ ጥያቄ ሊሆን የሚችለው ባህር ዳር ለመሄድ ከአዲስ አበባ ስንት ብር ከፈላችሁ ነው። በየሳምንቱ ዋጋው ይለዋወጣል። እኛ 7600 ብር ከፍለናል። ደርሰናል 50 ደቂቃ ነበር የፈጀብን ፍላይቱ። ባህር ዳር ለመጀመሪያ ጊዜ ረግጠናል። በባህር ዳር የሚኖረን ቆይታ ደግሞ አሪፍ ይሆናል ብለን ተስፋ እናደርጋለን። የባህር ዳር ትዝታችሁን ኮሜንት ላይ ጻፉልን። ኑ እስኪ እንውጣ። ቴንክ ዩ። ሰላም ነው? እንዴት ነው አላችሁ? እግዚአብሔር ይመስገን። ከአዲስ አበባ ውጣ ብላችሁኛል። ይሄው ወጣን። ባህር ዳር ነው የመጣሁት። እዚህ ጋር ደግሞ ቲክቶክ ላይ ታውቋቸዋላችሁ። ሄኒ እና ኃይልሽ አብረውኝ አሉ። እንኳን ደህና ቆያችሁ። ትክክለኛ ምርጫ ነው የመረጥከው። አስተዋውቋቸው እስኪ ስለራሳችሁ። ሄኒ አበሻ እንባላለን። በጓደኛዬ ጋር ነው የምንሰራው። ባህር ዳር ላይ ያሉ ቦታዎችን ነው የምናስጎበኘው። ቱሪስቶች ሲመጡ የት መሄድ እንዳለባቸውና ብዙ አይነት እንትኖችን ስለ ባህር ዳር ኢንፎርሜሽን እንሰጣለን። አር ዩ ኤክሳይትድ? በደንብ። ምንድነው መሞከር የምትፈልገው? ባህር ዳር መላጣው ሽሮ። Yes sir, the first one. አንደኛው መላጣ ሽሮ ነው። ሁለተኛው አሳ ነው። ባህር ዳር ድረስ ተመጡ ጣና ዳርን ቁጭ ብዬ አሳ መብላት ይፈልጋሉ። መቼም እሱ በቃ መለያው ነው ብዬ አስባለሁ። ሌላም ብዙ ያሰብናቸው ነገሮች አሉ። አሁን እናገርም ሰርፕራይዝ ነው የሚሆነው። ብዙ ቦታዎችን እንጎበኛለን፣ ብዙ ቦታ እንዞራለን። እኛ ዝግጁ ነን። ይቀወጣል። የት ሆቴል ነው የምንሄደው? አሁን የምንሄደው ወደ ናይል ቪው ሆቴል ነው። ናይል ቪው ሆቴል በጣም ቤስት ቪው ያለው ሆቴል ነው። ሰርቪሳቸው በጣም አሪፍ ነው። ያው የምታዩት ይሆናል። እንወደዋለን ብለን ተስፋ እናደርጋለን። ይመቻችሁ። ባህር ዳር ላይ ከ500 ብር ጀምሮ የተለያዩ አይነት ሩሞችን ታገኛላችሁ። የጣና እይታን ከፈለጋችሁ ደግሞ ዋጋቸው የሚጨምሩ ሩሞችም እንደዚሁ አሉ። እኛም ለጣና ጥሩ እይታ ካላቸው ሆቴሎች ውስጥ አንዱ የሆነው ናይል ቪው ሄደናል። ገብተናል። እስኪ ናይል ቪው ሆቴል ምን ይመስላል የሚለውን ደግሞ ላሳያችሁ። ናይል ቪው። ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ሩም ፈልገን ነበረ። ሩማችንን ይዘናል። ውስጥ ያለውን ደግሞ እንዳለ እናሳያችኋለን። ሆቴሉ እንዳቅማችሁና ስፋታቸው የተለያዩ 5 አይነት ሩሞች አላቸው። ሁሉም ሩሞች ከኤርፖርት ሸትል ሰርቪስንም ያካትታሉ። ይሄኛው ደግሞ ሌላኛው ሩማቸው ነው። ኪንግ ሳይዝ የሚባለው ማለት ነው። ታያል። በጣም ሰፊ ሜትር ከ50 አልጋ አለ እዚህ ጋራ። በጣም ሰፊ ነው፣ ደስ ይላል። ሩማቸው ግን ሁሉም ላይ የታዘብኩት ነገር ረጋ ያለ ጸጥ ያለ ድባብ ነው ያለው። እዚህ ጋር ቱሌት እዚህ ጋር ለላችሁ
ሻወር የቁም ነው። በቁም እዚህ ጋር ናይል ቪው በጣም ተመችቶኛል። በራሳቸው ስም የታተሙ እዚህ ጋራ ባዝፎሞች አሉ፣ ሻምፖ፣ ኮንዲሽነር እና ደግሞ ማበጠሪያን ጨምሮ ጥርስ መፋቂያ ሁሉንም ያካተተ ነው። በረንዳው እኔ በጣም ወደው ከሆቴሎች በጣም ወደው ሁሌም ማለት ነው በረንዳው ነው ማየት የምፈልገው። ቪው ነው በቃ ዋናው ነገር ይታያል። ጣና ይወለ ጣና እዚህ ጋር አለ። ከተማዋን በዚህ በኩል ታያለ። ይህ በጣም የሚገርም ቪው ነው። ኪንግ ሳይዛቸው ጋር ሆናችሁ የምታዩት ይሄንን ይመስላል ማለት ነው። ትዊንም አላቸው። ሌሎች 5 አይነት እንደነገረቻችሁ ቅድም 5 አይነት ሩሞች አላቸው። የሁሉንም ፕራይስ ታች ጽፍላችኋለሁ። ሌላኛውን ሩም ደግሞ ላሳያችሁ። ይሄ ትዊን ሩማቸው ነው። 3200 ብር ነው ይሄኛው። 2 አልጋ አለው። እዚህ ጋር ባዝሩም አለው። ታያችኋል። እዚህ ጋር ባዝሩም አለው። 3200 ብር ነው። አንድ ላይ ከጓደኛችሁ ጋር አረፍ ማለት ከፈለጋችሁ ይሄኛውም አሪፍ ቪው ያለው 3ኛ ፎቅ ስለሆነ ግን አሪፍ ማለት ይከብደኝም። በረንዳ አለችው። በረንዳ አለው። ይሄኛው ደግሞ ሲንግል ሩማቸው ነው። እቺኛዋ ከኩዊኗ ጋር በደንብ ተመሳሰለችብኝ፣ ግን ይሄኛው እንደውም አነስ ይላል። ያሽ ነው ሲንግል ሩማቸው ነች። በቃ ባህር ዳር ላይ አንድ ቀን ቆይታ ካለ ምንም ቪው ምንም አያስፈልግም፣ ግን ጽድት ያለ ቦታ ማረፍ ከፈለክ እዚህ ነው። በቃ ሲንግል ሩማቸው ይሄን ይመስላል። 2000 ብር ነው ይሄ። ቁም ሳጥን አለው እዚህ ጋራ። ቁም ሳጥኗም አጠር መጠን ያለች ነች። እዚህ ጋር ወርክ ስፔስ አለው። እዚህ ጋር አረፍ ብላችሁ ጥሩ ጊዜ ማሳለፍ ይቻላል። ባዝሩማቸው ይሄን ይመስላል። ከሁሉም ሩም ጋር ግን ደስ የሚለው የጥርስ ብሩሽና ኮልጌት ይኖራቸዋል። ይሄኛው ግድ ነው፣ ይሄ ያስፈልጋል። ሻምፖ፣ ኮንዲሽነር፣ ሻወር ጄል ምናምን እሱ ግድ ነው። ግን ጥርስ መፋቂያ በጣም ወሳኝ ነገር፣ ብዙ ሰው የሚረሳው ነገር ነው። ናይል ቪው በራሳቸው ስም የታተሙ ናቸው። እዚህ ጋራ የፀጉር ደግሞ ማድረቂያም አላቸው ማለት ነው። ይሄኛው ደግሞ 5ኛው ሰፊው ግድንግዱ ፋሚሊ ሩማቸው ነው። ታያችኋል። ዋው በጣም ሰፊ ነው። እዚህ ጋር አንድ ኪንግ ሳይዝ ቤድ አላችሁ። ከልጆቻችሁ ጋር ከመጣችሁ ደግሞ እዚህ ጋር ለልጆቻችሁ ትዊን ሩም አላቸው። በዚህ በኩል ስትገቡ ማለት ነው። ይሄ ዋጋው 6700 ብር ነው። ለልጆቻችሁም ለእናንተም ባዝሩም አላችሁ። ይሄ የልጆቻችሁ ባዝሩም ነው። ልጆቻችሁ እዚህ ጋር ምንም በቃ መረባበሽ ምናምን ብሎ ነገር የለም። በረንዳም እዚህ ጋር አላቸው። ሀሳቡ ደስ ይላል አይደል? ደስ ይላል። እዚህ ጋር ደግሞ የእናንተ ባዝሩም በረንዳ ይህን ይመስላል። ከልጆቻችሁ ጋር የተለያየ ሩም ከምትይዙ ሰብሰብ ብላችሁ መታችሁ ባህር ዳርን ለማየት እንግዲህ ሆቴል ስትፈልጉ ለነበራችሁ እዚህ ጋር ከልጆቻችሁ ጋር እናንተ እዚህ ታርፋላችሁ፣ ልጆቻችሁ ደግሞ እዛኛው ክፍል ያርፋሉ ማለት ነው። በጣም አሪፍ ነው። ይሄ ዋጋው 6700 ብር ደርሰናል። 7ኛ ፎቅ ላይ ነን። በጣም አሪፍ ቪው ያለው እዚህ ጋር ይመስለኛል። እናየዋለን። በጣም ከተማ እርግጥ ያለች ነች። ይዳባው ደስ ይላል። በጣም አሪፍ ነው። ክረምት ስለሆነ ነው ወይስ ክረምት ላይ ደግሞ ከስከዚ 7-12 በስመ አብ ምንድን ነው ነገሩ? በጣም ሰፊ ነው። ቪውን ደግሞ ይዩት። ጣና ያው ደሴቶቹን ከዚህ ጋር ይታያሉ እና እዚህ ጋር ደግሞ ዋናው ስፔስ ዋናው ናይል ይኸውልህ፣ አልጋው እንዴት ፏ እንዳደረጉት አብሮ በስመ አብ ወይኔ ምንድን ነው እንዴት እንደሚያምር የጣና ቪው አየዋል። በጣም ጽድት ያለ ቆንጆ ቪው አለው። እዛ ጋር የምታያቸው ያ ትልቁ የምታየው እዛ ጋር ያለው ዘጌ ገዳም ይባላል። ጣና በውስጡ ከ30 በላይ ገዳማት አሉት። ደሴቶች አሉ። ከ30 በላይ ደሴቶች አሉት። በጣም ቆንጆ ቪው አለው። እዚህ ጋር የምታየው ደግሞ ከዛ ፊት ለፊት ያለው የባህር ዳር ዳውንታውን የሚባለው ቀበሌ 4 እዛ ጋር ጊዮርጊስ ቤተክርስቲያን ያለበት ምናልባት ከዚህ ጋር በደንብ ላይ ታይ ይችላል። ቆንጆ ቪው አለው። ቪው ይሄ ራሱ ጋር ምልክት ቆንጆ ቪው አለው። ያ ተራራ ደሴት ነው። ያ ደሴት ነው።
ዘጌ ነው የሚባል ደሴት ነው። ምን ያህል ለአዲስ አበባ ልጅ ውሃ ብርቅ እንደሆነ ታውቃላችሁ አይደለ? እኔ ደግሞ ይህን የሚያክል ሰፊ ሐይቅ ሳይ እውነት ከዝዋይ ቀጥሎ ትልቁ ይመስለኛል ያየሁት። በጣም ግድንግዱ እና ደግሞ ይህን የሚያክል ደሴት ገጥሞኝ ያውቅ። በጣም ሂውጅ ነው። በጣም ትልቁ ደሴት የጣና ጋር በጣም ከጣና በውስጡ ከዘጌ ገዳም በጣም ከ10 ምናምን በላይ ገዳማት አሉ። ባንዱ ይሄ የምታየው እዚያ ትልቁ ያለው ደሴት ከ20 በላይ ከ10 ምናምን በላይ ገዳማት አሉ በውስጡ። በጣም ባህር ዳር በጣም ልዩ ከተማ ናት። ሁላችሁም መጣችሁ መጎብኘት አለባችሁ። በእነሱ ቻናል ላይ ደግሞ ሄኒ አይደለ ሄኒ አበሻ በሚለው ቻናላቸው ላይ ባህር ዳር ሙሉ ለሙሉ ማየት ትችላላችሁ። አሁን ሄኒ መሰለ ቪው እያየን ያለነው ደግሞ በነገራችን ላይ ካለንበት ሆቴል ነው። በቃ እዚህ ጋር ታሳያለች እንዴ? አዎ ያሳያል፣ በደንብ ያሳያል። የት አለ እንዴ? ጣና ውስጥ ገባው። በስማ ጣና እንዴት አባቱ ነው የሚያምረው። በጣም የባህር ዳር ልዩ ውበት ጣና ነው። ባለን ቆይታ እንግዲህ ጣና ላይ ይሄን ከመሰለ ሐይቅ ላይ አሳም እንበላለን። በደንብ ላይቭ የሚወጣ አሳ ነው የምንበላው። እኔ ጓጉቻለሁ። እውነት የባህር ዳር ልጆች ውጭ ሆናችሁ የምትከታተሉን ካላችሁ ከተማችሁ እንዴት አባቷ ነው የምታምረው? እስኪ ትዝታችሁን ኮሜንት ላይ ጻፉልን። እኔ ተመችቶኛል። መችት ይበላችሁ። ያውማን የሽሮ ውሎ በባህር ዳር ምርጥ ሽሮ ባህር ዳር ላይ ቤስት የሚባለው ሽሮ ነው የምሞክረው። ለረጅም ጊዜ ነው ሽሮ የነበረው። ከስንት ከ20 ብር ጀምሮ ነበር። አሁን ላይ ግን ያለው ገበያ 60 ብር ነው። መላጦ ሽሮ ቤት ይባላል። ይወጣል። ባህር ዳር ጋር መላጦ ሽሮ ቤት በሚታወቅ 60 ብር ተወዶ ነው ጨምሮ ነው 60 ብር። ከዛ 35 ብር ገባ። ከዛ 40 ምናምን ብር ያለ አሁን ላይ ግን 60 ብር። ሂስትሪውን ግን እሱ በደንብ ይነገራል። እንዴት ነህ? ሰላም ነው? ደህና ነህ? እንዴት ነህ? ማን ልበል ስምህ? ማይክ መላጣው ሽሮ የመላጣው የፋሚሊ ቢዝነስ ነው። ስንት ከ10 ምናምን ዓመታት ነው። ኧረ እባክህ ስትጀምሩ ስንት ነበር ሽሮ? 8 ብር ነበር ሲጀምር። በስ ወንድም 20 ብር ጨምረናል። 8 ብር ነበር። ከ10 ዓመት በፊት ነው። ምን ያህል ዓመት? ኦልሞስት 10 ዓመት ሞልቶታል። 10 ዓመት በላይ ነው። ተው እንጂ በመሀል ትንሽ ብሬክ አድርገን ነበር ነው። ከዛ በኋላ 10 ዓመት ምናምን አጥቷል። በቃ የባህር ዳር አንድ ቱሪዝም በቃ ሁሉም እዚህ ከመጣ ሳይቀምስ የሚሄደው ሆኗል። ምንድነው የተፈጠረው? ምን እያደረጋችሁበት ነው ሽሮ ላይ? እሱን ቀምሰህ ብትል ይሻላል። በጣም አሪፍ እንገባለን። ያው ሄኒ አበሻ አለ፣ በዚህ ጋር ኃይልሽ አለ። እነሱ የባህር ዳር ምግብ አዳኞች ናቸው። አፈላልገን አግኝተናቸዋል። መላጣው ሽሮ እንግባስ መላጣው ራሱ ተሰናኝ ያለው በጣም አሪፍ መላጣው ሽሮ ፋዘር ናቸው። ሰላም እንዴት ነው? ዳዊት እባላለሁ። ምን እየለት ከአዲስ አበባ ድረስ ይሄን ሽሮ ለመቅመስ ነው የመጣነው። ከአዲስ አበባ ድረስ ያመጣን ይሄ ሽሮ በጣም ፌመስ ደግሞ ቀምሰን ደግሞ እስኪ በጣም አሪፍ ይንተከተካል። በቃ እየተብላላ ይታያል። በስማ እዛ ጋር ያለውንም ማሳያችሁ እንዴት እንደሚያምር ሙሉ ቀን ሲንተከተክ ነው የሚውለው። መላጣው ሽሮ የባህር ዳሩ ፌመስ ሽሮ ነው። እንግዲህ እንሞክረዋለን። በ60 ብር ተብሏል። በጣም የተወራለት ሽሮ ነው። ከአዲስ አበባ ድረስ ያመጣን ይህን ሽሮ ለመቅመስ ነው። እንቀምሰዋለን። ትክክለኛ ጣዕሙን እንነግራችኋለን ማለት ነው። ሽሮ እንጠስ ቦኖ መጀመሪያ ነው አይደል ጋሽ? ስንት ሽሮ ይበቃናል? 2 ሽሮ እናድርግ። 2 ሽሮ ስንገባውን ሽሮ 70 ብር ጨምሮ ነው አይደል? መጀመሪያ ስንት ነበር ጋሽ? 60 በመጀመሪያ ስንጀምር 8 ብር ምናምን 2007 አካባቢ ለምንድነው መላጣው ሽሮ እንግዲህ ህብረተሰቡ የሰጠኝ ስያሜ ነው። እዚሁ ነው። ብዙ ሰዓት ደግሞ ሽንኩርት አይታይም። የኛ ነጭም ሽንኩርት ቀይም ሽንኩርት ተፈጭቶ ነው በማሽን ለዛ ነው። በዛም መላጣ ይላሉ። እዛ ደግሞ እዚህ ሄዲንግ ደግሞ መጣለ ልሙጥ ሽሮ ነው። አሁን እንደዚህ እንትን ይላል። ግን ሽንኩርቱ ምናምን
የተፈጨ ነው በስነ ስርዓት እንትን አለ። በቃ ላይቭ የሆነት እያየህ ላይቭ እንትን አይሻል ቦኖ ተቀብለሃል። አሁን ራስህ ቦኖዋን ለሷ ትሰጣታለህ። በቦኖ ልክ እንጀራ ትሰጣለች ማለት ነው። በጣም አሪፍ። እንዴት ነሽ? ደህና ነሽ? ስለዚህ ራስን ማስተናገር ነው። ራስ ሰልፍ ኬር የሆነ ዋናዋ ራስ መርጠን ይሄንን ደግሞ ላቃጥለው ታያችሁ። እዚህ ጋር ራሷ ሽሮ ታደርግልሃለች ማለት ነው። ሽሮአችን ይጨለፍልናል ማለት ነው። እየተብላላ ነው አባት። ነገረኛ ነው ያልከው? ነገረኛ ሽሮ፣ ነገረኛ መላጣው ሽሮ። በጣም አሪፍ። ማስጨመር እንደፈለግ አልሚትር እንጀራው አይለቅብኝ አይለቅም እንጂ መሳት እስኪ። እሺ እንደምታዩት በጣም ልሙት ሽሮ ነው። እንዴት እንደሚያምር እኔ ደግሞ ሽንኩርት የሌለው ምናምን ሽሮ እንዴት በጣም ነው የምወደው። ላጤ ሆኜ የምሰራው የነበረው ይሄንን የላጤ ሽሮ ምንም ሌላ አታይበት፣ ሙሉ ሽሮ ብቻ ነው። ለዛ ነው መላጣው ሽንኩርት ምናምን። ሁሉንም ሽሮንም ራሳችሁ ነው የምታዘጋጁት? ያው እዚህ ነው የሚደባለቀው። አሪፍ እንብላ እስኪ ሞክራት። እስኪ የመላጣውን የመጀመሪያ ኤክስፕሬሽንን እስኪ እናያለን። እሺ ከአዲስ አበባ ድረስ ያመጣነን ሽሮ አዲስ አበባ ድረስ እንጀራ እዚህ ነው የሚጋገረው? እኛ ጋር ሳይሆን ኦርደር ተደርጎ ማለት ነው። መላጣው ሽሮ ሙላ ጉርሳ ኦነስት ሪያክሽን ማለት ነው። መላጣው ይለያል። አንጀታችሁን መላጣ የሚያደርግ በጣም የሚጣፍጠው ማርያም፣ ምንም እያጋነንኩ አይደለም። በጣም ጣፋጭ የሆነ ሽሮ ነው። እስኪ ቅመሱት እስኪ። አንተ እንኳን ያደግኩበት ነው በስመአብ። ሁላችሁ መጣችሁ ሞክር አለባችሁ። በአንድ ስትመጡ መላጣው ሽሮን ቤት ማድረግ እንዳይረሳ። ከበደ ከሽሮ ባሻገር የሆነ ሽሮ ነው። በጣም አንደኛ እንጀራ ሙሉ ጤፍ ሲሆን አውቃለሁ ነው። በጣም ይሄ ሙሉ ጤፍ ነው። በጣም የቤት እንጀራ እንዴት ደስ እንደሚል ቲክነሱን እያያችሁ ነው። በጣም ወፍራም የሆነ እንጀራ፣ የቤት እንጀራ። አዲስ አበባ ላይ ናፈቀን እንጀራ ይሄ ነው። አዲስ አበባ ያላችሁ ሽሮ ቤቶች ከዚህ ኤክስፒሪየንስ መውሰድ አለባችሁ። ከቃሪዋ ጋር አዎ፣ እዛ እኮ ጭማሪ እንጀራ ነው 60 ብር ምንገም ተበድላችኋል። ኧረ መች በላን። ተቃጠለ ወንድሜ፣ እየተቃጠለ ዙብ በደንብ። እሺ እና ካሜራማን ወንድሜ አብሮኝ የመጣ ከአዲስ አበባ ድረስ ይሄን ሽሮ ወንድሜ ነው ረስቶት ነው። አዲስ አበባ ቅርንጫፍ አይከፈትም? ቅርንጫፍ አዲስ አበባ አይከፈትም እንዴ? አሁን ቅዱስ ወንድሜ እያሰብን ነው። ግድ ነው ያስፈልጋል። ያቃጠለ ወይኔ መላጣው ሽሮ። አንደኛ ከስም ስያሜው ጀምሮ በጣም የተገረምኩበት ቤት ነበር። ሁለተኛ ደግሞ ጣም እንደጠበኩት ነው ያገኘሁት። ዋው ሽሮ ኢትዮጵያ በቃ ምርጥ ከኢትዮጵያ ምርጥ ብሎታል አይደል? ቦሌ ላይ ከፈት እንችላለን ግን ያው እስኪ ባህር ዳር ላይ በደንብ አስፍታችሁ ባህር ዳር ላይ በደንብ እንትን እየተዋወቀ ስለሆነ መቼም ቅርንጫፍ ማብዛታችን አይቀርም። ቀስ በቀስ ወደ ሸገር እንመጣለን። ግድ ነው እየታወቀ ሳይሆን ባህር ዳር ላይ ፌመስ በጣም ብዙ ሰው ትናንትና በለቀቁት ቪዲዮ ላይ የት እንምጣ ያልኩት ላይ ኢንቦክስም ኮሜንት ላይ መላጣው ሰው ነበረውና ብራንዲንጉን በደንብ ሰርታችሁታል። ከዛችን ሽሮ ደግሞ ኤክስፖርት ታሽጋ በባልትና ደረጃ ራሱ መሸጥ አለበት። ዱቄቱ ከመላጣው ጎበዝ ማርኬቲንግ ልጅ አለው ወይ ነገራችን ላይ ከመላጣው ይሄ አሪፍ ስም ነው። ከመላጣው ወደ መላጣው ያላልኩ ቴኒ እንዴት አገኘው?
አሪፍ ነው። ዋው 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 ዋው። እኛ እዚህ ስለሆነ ምንም ብለው እናንተ በቃ ቁርስ ምሳራት ሽሮ ቁርስ ምሳ እራት ሽሮ ያለ ምንም። ጠዋት ስንት ሰዓት ይከፈታል? ጠዋት 12 ሰዓት ላይ ከ11 ሰዓት ላይ ያው ማታ 12 ሰዓት ላይ ይከፈታል። እሺ ቁርስን በልተን ምሳ ሰዓት ይመጣሉ። እራት 3 ሰዓት 2 ሰዓት አለ መስከረም። ስሙትን እስኪ ያው በድጋሚ ኦሪጂናል ስም ዋናው ምን ይየለት ሙሉዬለት ማን ነው መላጣው ያለኝ? መላጣው ህብረተሰቡ ነው የሰጠኝ። እሺ ትቀበላለህ? አዎ እዚህ ያለው ወጣት የት ነህ ምናምን ሲሉ ሽሮ እየበሉ መላጣው ሽሮ ይላሉ። መላጣው ሽሮ እዛ ባልበዛ በጣም ሌላው ደግሞ በሽንኩርት የተፈጨ ነው። እኛ አይታይም፣ በቃ ፈጦ አይታይም። ቀዩም ሽንኩርቱ ነጭም ሽንኩርቱም ፈጦ አይታይም። ጥቅቅብ ነው በቃ በዛ መላጣ ይላሉ። በዚህ በሁለት አይነት ስያሜ ማለት ነው። መቼ ተጀመረ ግን መላጣ? 2007 ላይ እዚሁ ቦታ ላይ ወይስ እዛ ቀበሌ 12? አቤት በራሳችሁ ነው የምታዘጋጁት ሁሉንም? በጣም ይገርም። ግን መላጣውን ሽሮ እንደዚህ ፌመስ ያደረገው ዋናው የምትለው ነገር እስኪ ምንድን ነው? በቃ ላይ በዚህ ላይ ያየህ የሚበላው በቃ እዚሁ ላይ ይሰራል። ላይ በያየህ እንትን የሚለው ምንም የተደባበቀ ነገር በቃ የለም። እዚሁ ላይ ታያለህ። ውስጥ ላይ ቢወጣ ጣፈጠ ብሎ የሆነ ነገር ሊል ይችላል። ግን እዚህ ላይ በያየህ ሰው ሲመገብ ተደስቶ ሃይምሮህ ላይ ነው ምግቡ ያለ እንትን ሰው ያለ እዛ ላይ ሰዎች አንተን ሲያዩ በጣም ይወዱሃል መሰለኝ። እንዳየሁት ከቅድም ጀምሮ የለም እንዴ ነው? አዎ የለም ነው እንትን እና ሁሌ አለ ማለት ነው እዚህ ቦታ አለ። ቦኖ ነው ሁሌ? አዎ ሁሌ ውሎ ነው። 8 ሰዓት በኋላ ትንሽ አርፋለሁ። ኪሎ ሜትሩም ስለተረተረች ትንሽ አረፍት ታደርጋለህ? አዎ አረፍት አደርጋለሁ። በጣም አሪፍ። ይሄን ሽሮ ግን እንዴት ነው በዱቄቱ ለመሸጥ አላሰበው? ወደ አዲስ አበባ ለሚሄድ ሰው እንግዲህ እንሞክራለን። እስካሁን አላሰብንም ስለሚከብደን ነው። ያንን እንትን የሰው ኃይል ያስፈልጋል። ልክ ነው። ስለሚከብድ ከራሳችን ጋር ምን አልፊ ደግሞ ሰውን እዚህ ላይ እንዲረካ ካደረከው በቃ አዎ አሁን በጣም ደስተኛ ነው ሰው። በጣም ደስተኛ ነው። ሽሮ ብቻ ነው ያለው። በቃ ሽሮ ብቻ ነው። ምን ብትል ሙስሊሙ ክርስቲያኑ ምናምን በቃ የሆነ ነገር ስጋ ምናምን የሆነ ነገር ሊጎድል ይችላል። ለዛ ነው። ስለዚህ በቃ እዚሁ ላይ ያያል፣ ሽሮውን ይበላል። ሃይማኖት እንትን ህዝብ ላይ ዘር ሃይማኖት ነው አይደለም። በቃ በልቶ በዚህ ላይ ተደስቶ አመስግኖ ማለት በአንድነቱ በቃ ፍቅር ሰጠኸው ፍቅር ይሰጥሃል። 8 ብር ነበር አልከኝ መጀመሪያ? 8 ብር ነበር። 8 ብር ላይ ነው የነበረው 2007 ላይ ማለት ነው። 2007 ከዛ በኋላ እንዴም አንድ ጊዜ 12 ሲያደርጉት እኔ 10 ብር አደረኩት። ከዛ በቃ ገቢዎቹ ጋር ምን መጡ ሽሮ ቤቱ መደዳው ነው ኮንቴነር ነበር አሸገው። እኔ ያ ሲል ከሰው የምታገኝ ይበልጣል ቀነሰ። በቃ በ10 ብር ምናምን በቃ እና እንትን እያልክ ስትል ከሰው ጋር ይወጣል። ዝም ብለህ ግን በአቋራጭ እንትን ከሆነ ትክክል። ጥሩ አይደለም። ሽሮ ለመጀመሪያ ሲቀንስ የታየው መላጣው ሽሮ ነው ማለት ነው። ከ12 ብር ወደ 10 ብር። ይሄ 2 ብር ቀላል ነው እንዴ በዛን ጊዜ? አሁን ስንት ነው? 70 ብር። 70 ብር ገብቷል። እንጀራ እዛ ጋር ራሳችሁ ታነሳላችሁ፣ ቃሪያ ይደረግላችኋል። ሽሮ እንደፈለጉ የሚያስጠሙት እንደፈለጉ በደንብ ከላይ ሲሰጥ እንትን ትላለህ። ቆጥበው ምንም አያደርግ። ስለዚህ እንደፈለገ በልቶ እንጌታል። ደግሞ እኮ ዳቦ ጨርሰን ነው እንጂ ዳቦ ራሱ ዳቦ 10 ብር አስመጥተን 10 ብር ነው የምንሰጥ ለሰው። በዳቦ በልቶም ሽሮ ጨምሮ አንድ ዳቦ ምናምን በልተን ይበላል። አሁን ዳቦ ስለጨረሰን ያነሳው ተቀውን ቆይ እንጀራውን ለመሸጥ ነው ወዲ ሽሮን ለመሸጥ ግራ ገባኝ። ዋው! አሁን ደረቅ እንጀራስ ማስጨመር የፈለገ ደረቅ እንጀራ በእንትኑ ነው በሽሮ ልክ እንትን ብለው በዛ ለእንትን ጭማሪ ሲል ያው ሽሮ ስለሚያስጨምር በሽሮ ልክ እንትን ይላል። በጣም እሺ፣ አሪፍ ሀሳብ ነው። እንግዲህ በርቱልን። እሺ አዲስ አበባ ድረስ እያንቀለቀለ መጣ ይዞሮ እንመጣለን። ሌላ እንግዲህ ኑርልን አንተ። አሜን አሜን። እዚህ ጋር እንደውም ፎቶ በትልቁ ቢደረግ መላጣው እነዚህ ለኮ ሳይም ቦርድ ቢደረግ እውነት እንግዲህ በፊትም ነበረና ጸጉር ሲሄድ አላወቅ ነው በጣም አሪፍ መካኒክ እያለ ነበር። እንግዲህ ምን ስራዎች ሰርተሃል? ከዚህ መኪና ጥገና ሰርቻለሁ። ብየደ በጣም ሰርቻለሁ። እናቴ ጋርም ጠላሽ ጭና ያደኩ የእሷ አያት አሁን አለች። እሷ
እሷን በቃ ጠላ እያገዝኩ ነው ያብደኩ። የብዙ ሙያዎች ባለቤት ነው ማለት ነው። ጠላ ማለት መጀመሪያ ማን የመጣው ቲክቶከር? ሸገር ሳሚ መነጽር መጣ። ከዛ በኋላ ሸገር ገበታ በአንድ ሽሮ የተበላ እዛ ሸገር ገበታ መጣ። እዛ ቲክቶከሮች መጡ በብዛት። በቃ ከአዲስ አበባ የመጣ ሰው ሳይበላ ሄድም። እዛ ቀበሌ ሰው ሳይበላ ሄድም። አርት ቲቪ መጣው ነበር። መጣው የሆነ ወደ ጎንደር ዘገባ ነበራቸው። እዚህ እንደ ምናምን ሲላቸው መጡ። አይቶ ኢንተርቪው አድርገው ፕሮግራም አለን አሉ። ፕሮግራሙ ሲተላለፍ ብዙ ጊዜ እዚህ ስለሞን ማን ነው እንዲመጣ የምትፈልገው መጥራት የምትፈልገው ሰው? እስኪ በጣም የምትወደው ማንን ብለህ ትጠላለህ? ሁሉን እወዳለሁ እኔ ያለን ሰው ጥራ። ይሄን ቪዲዮ እናደርስለታለን። ማን እንዲመጣ ትፈልጋለህ? ዘፋኝም ሊሆን ይችላል፣ ቲክቶከርም። አዶናይም እንዲመጣ ከፈለግህ አዶናይ ይምጣ። አዶናይ መጥቶ የቀምሶት ይሄድ። አዶናይ ባህር ዳር ከመጣ የመላጣውን ሽሮ ሳትበላ እንዳትመለስ። ይኸው ጥሪው ተላልፎልሃል። እኔ እከፍላለሁ 70 ብር ለአዶናይ ሲመጣ እንዲከፍል። ብቻ በጣም በቃ አዲስ አበባ የምትመጡ ሰዎች እንዳለ መሞከር ያለባችሁ ቤት ነው። የሚገርም ቆይታ ነበረ። ትክክለኛ አድራሻህን ንገራቸው እስኪ። ወተር ፍሮንት ጀርባ ሁለተኛው ኮበል ላይ አልማዝ ግሮሰሪ ጎን። ማንንም ቢጠይቁ ያሳያቸው። ማንንም መላጣው ከተባለ ማንንም ያሳያቸው። ፓርኪንግም እንደልብ ከላይ እስከታች። ኤቭሪ ኢንፍሉዌንሰር you have to try this። በጣም መሞከር ያለባችሁ ሽሮ ነው። መሞከር አለባችሁ። ስልካችን 0918 71 91 83። አዎ እየደወላችሁ ቲክቶክ አካውንት አለን። ገብታችሁ ላይክ እንድታደርጉ ቪዲዮን እንጠብቃለን። ግድ ነው። አስቀምጥላችኋለሁ ዩዘር ኔማቸው። መላጣው ሽሮ ከታች እየሰሩበት ነው። ልጁ በጣም ጥሩ አድርጎ ይዞታል። ብራንዲንጉን እየሰራችሁ ነው። ማስታወቂያም እየሰሩ ነው። መበረታታት አለባቸው። አዲስ አበባ ላይ እንጠብቃችኋለን። ይሄ ቪዲዮ ለማስታወሻነት ይቀመጥ። ወደ ሌላ ሽሮ ደግሞ እንሄዳለን። ባህር ዳር ሽሮ ቤቶች ተመችቶኛል። በቀጣዩ ቪዲዮአችን ደግሞ ባህር ዳር ላይ በ40 ብር ሽሮ የሚሸጥበትንና ከሌላችሁ ደግሞ በነፃ በልታችሁ የምትወጡበትን አንድ ቤት አሳያችኋለሁ። ይህ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።